ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮዬ ላይ ሲቪ እንዴት በቀላሉና በነፃ ማይክሮሶፍት ወርድን በመጠቀም መስራት እንደምንችል አሳያችኋለሁ። ተከታተሉኝ። በመጀመሪያ ወደ ማይክሮሶፍት ወርድ በመሄድ ማይክሮሶፍት ወርድን እንከፍታለን። ማይክሮሶፍት ወርድን ስንከፍተው ወደዚህ ዊንዶ ያመጣናል። እዚህ ጋር እንደምታዩት ብዙ ቴምፕሌቶች አሉን። ሞር ቴምፕሌቶችን ለማየት እዚህ ጋር ሞር ቴምፕሌትስ የሚለውን ክሊክ ስናደርገው ብዙ ቴምፕሌቶችን ያመጣልናል። ከዛ እዚህ ጋር እንደምታዩት ከምናያቸው ቴምፕሌቶች ውስጥ የምንፈልገውን መርጠን መጠቀም እንችላለን ማለት ነው። ለምሳሌ ሲቪ ስለሆነ እኛ የምንፈልገው ሲቪ ብለን ሰርች እናደርጋለን። ሰርች ስናደርግ ከብዙ ቴምፕሌቶች ውስጥ ያሉትን ያስመርጠናል ማለት ነው። ስክሮል በማድረግ እንመርጣለን። ለኛ ላይናችን የተመቸንን ወይም ደግሞ የወደድነውን ሲቪ እንመርጣለን ማለት ነው። ለምሳሌ ይሄንን ሲቪ ከወደድነው እሱን ክሊክ እናደርጋለን። እዚህ ጋር እናየውና የምንፈልገው አይነት ሲቪ መስሎ ከታየን እዚህ ጋር እንመጣና ክሬት የሚለውን ክሊክ ስናደርግ ያመጣልናል ማለት ነው። እዚህ ጋር እንደምታዩት ስሙ ሌላ ነው፣ ኦብጀክቲቭ፣ ሪፈረንሱ፣ አድሬሱ ሁሉም የተለያየ ነው። ያንን አንድ በአንድ እኛ በምንፈልገው መልክ ኤዲት ማድረግ እንችላለን ማለት ነው። መጀመሪያ ከስሙ ስንጀምር እዚህ ጋር ክሊክ እናደርግና ስማችንን እናስገባለን። በመቀጠል እዚህ ጋር ኤክስፒሪየንስ ብሎ ጃንዋሪ፣ ኦክቶበር፣ ሴፕቴምበር የሚላል ይሄንን እንደፈለግን ለምሳሌ ኤክስፒሪየንስ የነበረን እዚህኛው ላይ ከጃንዋሪ 2020 እስከ ጃንዋሪ 2021 ሊሆን ይችላል። እሱን እንደዚህ እናደርገዋለን። እዚህ ጋር እንመጣና ከኦክቶበር 2021 እስከ ኦክቶበር 2022 ልንለው እንችላለን። እዚህ ጋር ደግሞ ከኦክቶበር 2023 እስከ ኦክቶበር 2024 ልንለው እንችላለን። ከዛ እዚህ ጋር ሪፈረንስ ካለን ሪፈረንሱን እዚህ ጋር ማስቀመጥ እንችላለን። አድሬሳችንንም በምንፈልገው መልክ ኤዲት ማድረግ እንችላለን። ለምሳሌ የምንኖረው እንበልና ሜክሲኮ አካባቢ ከሆነ ሜክሲኮ አዲስ አበባ ኢትዮጵያ ልንለው እንችላለን። እዚህ ጋር ስልክ ቁጥራችንን የፈለግነው ስልክ ቁጥር 09113367 ተመቸነ ስልክ ቁጥር እዚህ ጋር ልናስገባ እንችላለን። ኢሜይልም ደግሞ ካለን ለምሳሌ anteneh@gmail.com ብለን እናስገባለት እንችላለን። ተያያዥ ዌብሳይት የምናስገባውም ካለ እዚህ ጋር የዌብሳይታችንን ሊንክ ማስቀመጥ እንችላለን ማለት ነው። ከነዚህ ውስጥ አይተን ኤዲት ማድረግ የምንፈልጋቸውን ኤዲት አድርገን የተመቹንን ደግሞ እዛው በማስቀመጥ ይህንን ቴምፕሌት ማዘጋጀት እንችላለን ማለት ነው። አዘጋጅተን ስንጨርስ እዚህ ጋር እንመጣና ፋይል የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ሴቭ አስ የሚል ኦፕሽን አለ። እሱን ክሊክ ስናደርገው የት ሴቭ ላድርገው የሚለውን ያመጣልናል። እዚህ ጋር ብራውዝ የሚለውን ክሊክ እናደርግና ዴስክቶፕ ላይ ከሆነ ሴቭ ማድረግ የፈለግነው እሱን ክሊክ እናደርግና እዚህ ጋር በመምጣት ሴቭ የሚለውን ክሊክ ስናደርግ ሴቭ ያደርግልናል ማለት ነው። ስለተከታተላችሁ ያመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌላ እንዳሳያችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሰላም ሁኑ።